ሰላም ሰላም ቤተሰብ እንደምን ዋላችሁ? እንደምን አደራችሁ? እንግዲህ በዚህ በስዊድን ሀገር አሁን ሰዓቱ 7 ሰዓት ከ55 ነው። ኦልሞስት 8 ሰዓት ሊሆን ነው በኢትዮጵያ ከጠዋቱ 7 ሰዓት አካባቢ መሆኑ ነው። እንግዲህ እኔ በዚህ በኩል ያው እንደምን አደራችሁ ነው የምለው። እንደዚህ አሁን ባለሁበት ሀገር የሰዓት አቆጣጠር እንደምን አደራችሁ ላለኝ በተወሰነ ጊዜም አውስትራሊያም ኖሬ ነበር። የዘጠኝ ሰዓት ልዩነት ነው ያለው አስታውሳለኝ። በ2005 እዛ ነበርኩኝ እና እናንተንም እንደምን ዋላችሁ እላለሁኝ። በአሜሪካም በተለያየ አካባቢ ያላችሁትም በተለያየ ሰዓት ላይ ስላላችሁ እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ ብዬ የዛሬውን ፕሮግራሜን እጀምራለሁኝ ማለት ነው። እና የዛሬው ፕሮግራሜ እንግዲህ እንደምታውቀው እንትን ለማድረግ የሞከርኩኝ ነው። አንደኛ የስዊድን እና የኢትዮጵያን የሚያመሳስላቸውና የሚያለያያቸው ነገሮች የሚጎላቸውና የሚቀራቸው ነገሮችን አውጥቼ በዚህ ሚዲያ ላይ ለማቅረብ እ፣ እጀምራለሁ ወይም ደግሞ ጀምሬያለሁ ለማለት እችላለሁ። ለወደፊቱ የእናንተን አስተያየትም በማየት አዳብረዋለሁኝ ወይ ሌላ ኢንተረስትም ካላቸው ኮመንት አድርጎ የእናንተን ፍላጎት ተከትዬ ለመሄድ እሞክራለኝ ማለት ነው። የዛሬውን የመረጥኩት ርዕስ በኢትዮጵያ እና በስዊድን መካከል ያለው የዲጂታል ቴክኖሎጂ ልዩነቶችን ለማሳየት ፈልጌ ነው እና እዚህ ላይ ኢትዮጵያ እና ስዊድንን ለማነጻጸር እኩል ናቸው ብዬ ለማነጻጸር ብዬ አይደለም። ስዊድን አሁን ሌላ ጊዜ እመጣበታለሁ። በዲሞክራሲ ወደ 200 ዓመት ብዙ ዓመት ሆናታል። እኔ አሁን አልተዘጋጀሁበትን ሌላ ጊዜ ያንን ተዘጋጅቼበት አቅርብላቸዋለሁ። ኢትዮጵያ አሁን ዲሞክራሲ የጀመረችው ገና ሀሁ እያለች ነው። ቅርብ ጊዜ ነው የጀመረችው። በሰላም በኩልም ለመቶ ከምናምን ዓመት ስዊድን በሰላም ሀገር ናት። ጦርነት ምናምን የሚያወራ ሰውም የለም ኢትዮጵያ ውስጥ። የሚወራ ሁሌ ስለ ጦርነት ነው። ስለ ማነው ፋኖ፣ ቲፒኤልኤፍ፣ ሻዕቢያ ይሄ ጦርነት ብቻ ነው የሚወራው። እዚህ ሀገር ግን የሚወራው እ፣ ማንኛውም ማህበራዊ ኑሮ ላይ ስትገናኙ ሰዎች ሲገናኙ የሚያወሩት ስለ ስራ ነው። በቃ ስራ እንዴት ነው እየሰራ ነው ምናምን እንደዚህ አይነት። አሁን እንኳን እየሰራ ነው ብሎ መጠየቅም ትንሽ የሚያሳፍር ኮንዲሽን ላይ ደርሳለች ስዊድን። ምክንያቱም በስራ አጥነት ብዙ ሰዎች እየተፈናቀሉ ስለሆነ ስራ አጥነት ትንሽ ይከብዳል፣ ያሳፍራል። እ፣ እና በማህበራዊ ጉዳይ ስለ ኳስ ጨዋታ፣ ስለ ኮንሰርት፣ ሙዚቃ ምናምን በቃ የዋሉበትን የተዝናኑበትን ነገር ብቻ ነው የሚያወሩት። እና ስለ ስራ ሲያወሩ ደግሞ ሁሉም ሰው እዚህ ሀገር ስራ ለመስራት ነው። በቃ ኑሮን ለማሸነፍ ነው የሚሯሯጠው እንጂ ስለ ጦርነት ምንም ነገር የለም እዚህ ሀገር። እኔ የራሴ 35 ዓመት ተቀምጬ አንድም ጊዜ ጦርነት ሰምቼ አላውቅም። ስዊድን ውስጥ ግን አልፎ አልፎ የሚከሰቱ ስዊድን ውስጥ እንትኖች አሉ። ምንድነው ወጣቶች፣ የተማረሩ ወጣቶች አንዳንድ ፈንጂዎችን ከተማ ውስጥ የሚያፈነዱት አሉ እዚህም እዛም። እና የሚሞት የለም ማለት አይደለም እንጂ እንደ ኢትዮጵያ በተደራጀ መንገድ እርስ በራስ መተላለቅ የለም። ይሄ ግለሰብ ምናምን የኑሮ ባስበት እንትን እንደዛ አይነት ነገር ነው ያለው እና ማነጻጸሪያ አይደለም ለማለት ፈልጌ ነው። ይህም ለማለት የፈለግኩት ምንድን ነው፣ ለምሳሌ አንድ ሰው በኢትዮጵያ ውስጥ ስራ ከሌለው የጎዳና ተዳዳሪ በቃ ወይ ዘመድ እንትን ከሌለው ጎዳና ተዳዳሪ ይሆናል ማለት ነው። እዚህ ሀገር ግን አንድ ሰው ስራ ከሌለው ማድረግ ያለበት የባንክ አካውንቱን ብቻ ለሚመለከተው ለዛ ሶሻል ዌልፌር ባንክ አካውንቱን ይሰጣል። ከዛ በየቀኑ ስራ ያመለከተበትን እንትን ያደርጋል ማለት ነው። እና ምንድነው የሚደረገው? ስለ ዲጂታል ነው አሁን እንግዲህ ጀምራለሁ። ወደ ዲጂታል ሊገባ ነው። ምንድነው ያ ሶሻል ዌልፌር እንደ አሜሪካ ወይ እንደ ሌሎች ሀገሮች ምግብ እየተሰፈረ አይደለም የሚሰጠው። ቤቱ ተቀምጦ በኮምፒውተሩ በዲጂታል ኢንፎርሜሽን ያመለከቷቸውን ስራዎችን ሜይል ያደርጋል ማለት ነው። ያው ኔትወርክ አለ፣ ያው እንትን ያቀርባል ማለት ነው። የባንክ አካውንቱን ይልካል። አንድ ጋሪው ምናልባት ማነው የራሱን አለቃ በ3 4 ወር ወይ 6 ከተነፋፈቁ ምናልባት አይታወቅም። ድንገት ምናልባት አስፈላጊ ከሆነ ድንገት እንደው ሊጠሩት ይችላሉ እንጂ ምንም ግንኙነት የለውም። በወሩ እንደ ደሞዝ ባንኩ ይገባለታል ማለት ነው። ግን
ያመለከትካቸውን ስራዎችን እንትን ይላል በዲጂታል ማለት ነው። ይሄ ዲጂታል ቴክኖሎጂን በተመለከተ እንትን ለማለት ፈልጌ ነው። የሚያገኘው ገንዘብ ደግሞ በየወሩ እንደው የምናውቅ አይደለም። ከሀገር ቤት ስታይ አንድ ዶክተር 10,000 ብር ነው የሚያገኘው። እዚህ ግን አንድ ዌልፌር እንትን ተቀባይ ወደ 160,000 የ14 16 ዶክተር ገንዘብ ያገኛል ማለት ነው። አንድ ሶሻል ዌልፌር ግን ያ ጥሩ ነው ማለት አይደለም። ሶሻል ዌልፌር ውስጥ መግባቱ ራሱ የሚያሳፍር ነው። በቃ ልመና ነው። እዚህ ሀገር እንደ ታቡ ወይም ደግሞ እንደ ነውር ስለሚቆጠር ሰው በጣም ይሸማቀቃል። ደሞዙም ብታይ የአንድ ዶክተር የኢንጂነሪንግ የዶክተሩ ምናምን ብዙም አይበላለጥም። ሁሉም የሶሻል እንትን የሚቀበለውም አይበላለጥም። ግን ክብር አለው። ስራ ካለው ሰው ይከበራል። በቃ በሶሳይቲ ውስጥ ይከበራል። እዛ ከሄደ ግን ይናቃል ወይ ደግሞ አለቃው አጸያፊ ነገሮችን ሊናገረው ይችላል። በዚህም ጥሩ አይደለም ወደዛ መግባት ለማለት ነው። ግን በኢኮኖሚ በኩል በጣም ሰማይና ምድር ነው ከኢትዮጵያ ጋር። አንድ ሰው ኢትዮጵያ ውስጥ በቃ ስራ ከሌለው ጎዳና ተዳዳሪ ነው የሚሆነው። እዛ ሀገር ደግሞ ሰራተኛውንም ቢወስድ አሁን ሶሻል ዌልፌር ላይ ብቻ እንትን አተኮርኩት እንጂ ዶክተርም ይሁን ኢንጂነሪንግም ይሁን ማንኛውም ሰራተኛ ተቀጥሮ በሚሰራበት ሰዓት በአለቃው ይህ እንዴት ነው ደስ የማይል ነገር ነው። በጣም 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 በየሰከንዱ ለሰራበት ደቂቃ ብቻ ነው የሚከፈለው። ለዛም እያመናጨቁት ምን እያሉት ነው። ስራ ለማግኘት ደግሞ ክብደቱም ይህን ያህል በጣም ከባድ ነው። ግን ስራ ሰው ካለው የተሻለ ጥሩ ደሞዝ ያገኛል። ከሶሻል ዌልፌር 3 እጥፍም ሊሆን ይችላል የሚያገኘው ወይ 2 እጥፍም ሊሆን ይችላል። እና ከባድ ነው። ስራም ካገኙ ያው ገንዘብ ስለሆነ ክብርም ስላለው ነው እንጂ በግል ካምፓኒዎች ተቀጥረው የሚሰሩት በጣም እንትኖች ናቸው። ጫናው በጣም ከባድ ነው። ግን የመንግስት ሰራተኛ ከሆነ ተዝናንቶ የመስራት እድሉ አለው ለማለት ፈልገን እና ሁሉንም የነካካው መሰለኝ። ሶሻል ዌልፌርም የተቀጣሪዎችንም ዶክተሮችንም ሌሎችም ባለ እንትኖችንም ብንወስድ ባለሀብቶችን ኢንቨስተር የሆኑትም እነሱ በጣም ችግር አለባቸው። ለሰራተኛ ደሞዝ ይከፍላሉ። የደሞዙን ያክል ደግሞ ግብር ይከፍላሉ። ሌላ እንደገና ለካምፓኒ የሚከፍሉት ግብር አለ። በጣም ግብር በጣም እንዳለ የሰው ኃይል በጣም ውድ ነው እዚህ ሀገር እና በአሁኑ ሰዓት ደግሞ ብዙዎቹ ኪሳራ ላይ ደርሰውም ስራ አጥ የሆኑት አሉ። ስራ አጥ ከሆኑ ደግሞ ያው ወደ ሶሻል ዌልፌር ይገባሉ ማለት ነው። ለወደፊቱ አሁን ዶክተሮችም ሁሉም የተማሩትም የኛ እድል እንደዛ ሊሆን ይችላል። ወደ ሶሻል ዌልፌር የምንሄድበትን ኮንዲሽን ሊፈጠር ይችላል። ምክንያቱም ህጉን እየቀየሩ ነው። አሁን ስዊድኖች አንድ ሰው ስራ ሲባረር 80% ያገኝ ነበር እስከ 1 ዓመት። ከዛ በኋላ ከ1 ዓመት በኋላ 62% ያገኛል። ከዛ እድሜ ልኩን 62% ስራ ካላገኘ ምንም አይቋረጥበትም። አሁን ያንን ሰርዘው ከ1 ዓመት በኋላ ሌላ ህግ አውጥተዋል እስከ 5%። ስለዚህ አንድ ሰው ለወደፊቱ እንግዲህ ማንኛውም ሰው ስራ ካጣ በ1 ዓመት ውስጥ በ2 ዓመት ውስጥ ካላገኘ ያለውን ገንዘብ መጨረስ አለበት ባንክ ውስጥ ያለውን። ያ ካለቀ በኋላ ወደ ሶሻል ዌልፌር ይገባል ማለት ነው። ግን ያው እንዳልኳቸው ነው። ጥሩ ከኢትዮጵያ አንጻር ስታይ ደህና ይከፍላሉ ለማለት ፈልጋለሁ። ገንዘቡን አይጨርሰውም አንድ ሰው። ነገር ግን ገንዘብ ባንክ እንዲያስቀምጥ አይፈቀድለትም። ቤተሰቡን መርዳት አይፈቀድለትም። ነገር ግን መጨረስ አለብህ ይላሉ። አንድ ሰው ደግሞ ያን የተሰጠው መጨረስ አይችልም ገንዘቡን። የፈለገው ምርጥ ምግብ በላ ልብስም ብለብስም ገንዘቡ በወር ውስጥ የሚያልቅ አይደለም። ገምቱ ከ160,000 ብር በላይ በአንድ ወር ውስጥ ትንሽ ለሶሻል ዌልፌር ያን መጨረስ ይከብዳል። እና ከኢትዮጵያ ያለው ጋር ሁኔታ ልዩነቱን ይሄን ይመስላል ለማለት ፈልጌ ነው። እና አሁን ወደ ዋናው እንትኑ ልምጣ። እንግዲህ የኢትዮጵያንና የስዊድንን የዲጂታል ቴክኖሎጂ ልዩነቶችን በ5 እንትን አስቀምጫለኝ። 5 ዋና ዋናዎችን አስቀምጫለኝ። አንደኛ የገንዘብ ክፍያ ስርዓት፣ ሁለተኛ ዲጂታል መታወቂያና የህዝብ አገልግሎት ወይም ባንክ አይዲ እንትን የሚባል የኢንተርኔት ፍጥነት፣ ሶስተኛ አራተኛው ርዕስ ያደረጉት የትራንስፖርት ቴክኖሎጂ፣ 5ኛ ርዕስ ያደረጉት የትምህርት አሰጣጥ ቴክኖሎጂ የሚለውን ነው። እና አሁን ከእንትኑ ልጀምር። እንግዲህ የገንዘብ ክፍያ ስርዓት ካሽ ሶሳይቲ ወይም ደግሞ የገንዘብ ክፍያ ስርዓቱን እና እንግዲህ የገንዘብ ክፍያ ስርዓቱን በምንመለከትበት ሰዓት ቀደም የጀመርኳቸው እንደ ምሳሌ የሶሻል ዌልፌር እንትን አድርጌያለሁ።
ገንዘብ ክፍያው እንዴት መሰላችሁ? እዚህ ሀገር ገንዘብ በካሽ ምንም ነገር የለም። በቃ አሁን ስዊድን በዓለም ላይ መጀመሪያው ሙሉ በሙሉ ካሽ ሶሳይቲ ለመሆን እየተቃረበች ነው። በቃ በካሽ የሚገዛ የለም። በሳንቲም በኖት ብር እና ከህፃን እስከ አዛውንት ወይም ደግሞ ሁሉም በሚባል ደረጃ በስዊሽ በተባለው የሞባይል መተግበሪያ ወይም ደግሞ በክሬዲት ካርድ አሁን ደግሞ በዋለት ነው። በቃ ሁሉም ዋለት እና እዚህ ላይ ጉራ እንዳትሉኝ እንጂ ጉረኛን እንዳትሉኝ እንጂ እውነቱን ለመናገር እዚህ ሀገር እንግዲህ ኦልሞስት ነግራችኋለሁ ወደ 35 ዓመት አካባቢ ተቀምጫለሁ። እውነቱን ለመናገር ከሆነ እንዳስቁብኝ የስዊድንን ኖት 100 200 ብር አላቅም ምን እንደምመስል ሳንቲሙ ምን እንደምስል ራሱ አላቅም። ይሄ ለጉድ አይደለም፣ ይሄ እውነት ነው። ምክንያቱም ሁሌ አሁን ሁሉን የሚሸምተው በዋለት ነው። አልፎ አልፎ በስዊሽ እንጠቀማለሁ እንደ ሁኔታው። ክሬዲት ካርድም ለምሳሌ ከውጭ ልብስ ወይ የሆነ ነገር ኦርደር ለማድረግ እነዛ ክሬዲት ካርድ አልፎ አልፎ እጠቀማለሁ ማለት ነው። አማዞን ወይ ሌሎቹ ከቻይና ምናምን አንዳንድ እቃዎችን ለመግዛት ከፈለኩኝ። ግን ከዛ ውጪ ስዊሽንም ክሬዲት ካርድም ያን ያክል የሚጠቀም ሰው የለም በስዊድን ሀገር። በአብዛኛው የሚጠቀሙት በአሁኑ ሰዓት ሞደርን እየሆነው ይሄ ዋለት ነው፣ በዋለት ነው የሚጠቀሙት እና ኦልሞስት 100% ደርሷል ካሽ። በካሽ መግዛት አይቻልም ማለት አይደለም። አልፎ አልፎ ግን አንዳንድ ሱቆች ይፈቅዳሉ በካሽ እንዲገዙ እንጂ በአብዛኛውን አይቻልም፣ አይቀበሉም። በካሽ ገንዘብ ምናምን አይቀበሉም። በክሬዲት ካርድ ወይም ደግሞ በስዊሽ ወይ ደግሞ በዋለት ካልሆነ በስተቀር ይሄ ገንዘብ ሳንቲም ቆጠራ ምናምን ብዙዎቹ እየተወት መጥተዋል። እና የኢትዮጵያን ሁኔታ በምናይበት ሰዓት አሁን በአብዛኛው እንደሚታወቀው በኖት ብር ነው የሚጠቀሙት። ኦልሞስት 100% በሚል ደረጃ 100% በወረቀት ብር ነው የሚገባዩት። ማለት በገጠሪቷ ኢትዮጵያ የሀገሪቱ ክፍሎች ያሉት በገጠር ውስጥ የሚኖሩት 100% በሚባል ደረጃ በወረቀት ገንዘብ ነው የሚጠቀሙት። ከተማ አካባቢ ግን ያው ቴሌ ብር፣ ሲቢኢ ብር አማካኝነት ትልቅ የዲጂታል ክፍያ አብዮት ማለት ይቻላል ሪቮሉሽን፣ ፈረንጅ ሪቮሉሽን በሚያሰኝ ሁኔታ በጣም በፍጥነት ሁኔታ እያደገ ነው ያለው። ትላልቅ ከተማዎች እንደ አዲስ አበባ የክፍለ ሀገር ዋና ከተማዎች በቃ የታወቁ ከተማዎች ውስጥ፣ ገጠር ውስጥ ግን አንድ ገበሬ ጠቅላላው 100% በብር ነው የሚጠቀመው እና ልዩነቱ ይሄን ይመስላል ማለት ነው። እዚህ 100% የስዊድን ሰው ገንዘብ በካሽ የሚጠቀም የለም። ኦልሞስት ተዳርሷል 100% ለመድረስ ጥቂት ነው የሚቀረው። እና ያ የሚጠቅመው ምንድነው? ስዊድኖችን ይቆጣጠራሉ። ግብር ያልከፈለውን የከፈለውን፣ ለማጭበርበር ያሰበውን ያላሰበውን የሚቆጣጠሩበት መንገድ ነው ማለት ነው። ቅድም እንዳልኩት እንግዲህ በካምፓኒዎችም ይሁን በዶክተሮችም ይሁን በኢንጂነሮችም ሁሉ የሚገበያዩበት በዚህ አይነት ሁኔታ ነው። እንግዲህ ግብር ካልከፈለ እዳው ካለበት ሁሉ ነገር ይቆጣጠሩታል። አሁን ለምሳሌ ምሁራንን ብንወስድ የተማረበትን ገንዘብ ካልከፈለ ባንኩ ላይ ያገኙታል ማለት ነው እና ይወስዱበታል። እንደዛም ወደ ሶሻል ዌልፌርም ከባንክ ወስዶ ቤተሰቡን የሚረዳ ከሆነ አካውንቱ ላይ ያገኙታል፣ ገንዘቡን ያቋርጡበታል ማለት ነው ለራሱ ብቻ እና ሌሎችም ኢንቨስተሮችንም እንደዛ የሁሉንም በቃ ለመቆጣጠር ግብር ማንኛውም ሰው ያልከፈለውን የከፈለውን በቀላሉ ነው የሚያገኙት እና ይሄ ልዩነት አለ ለማለት ፈልጌ ነው። ሌላው የዲጂታል መታወቂያ እና የህዝብ አገልግሎት ወይም ደግሞ ባንክ አይዲ የምለው ነው የሚጠቀሙት እዚህ ሀገር። የባንክ አይዲ ደግሞ መታወቂያው በፊት የመታወቂያ ካርድ ነበር፣ ዲጂታል ነበር። እኔ እዚህ ሀገር ስመጣ የዲጂታል ካርድ አለ፣ ገንዘብ ከባንክ የምናወጣበት አሁን ካርድ ማለት ነው።
አሁን ግን አሁን ኮሚኒኬሽን በአጠቃላይ መላው ህይወትን በቃ በዚህ በባንክ አይዲ ውስጥ አለ ለማለት ይቻላል። ታክስ ለመክፈልም ይሁን ቤት ለመከራየትም ይሁን ዶክተር ቀጠሮ ለመያዝም ይሁን ፓስፖርት ለማውጣትም ይሁን በአካል መሄድ አይጠበቅም። ቤቱ ተቀምጦ በባንክ አይዲ ይጠቀማል ማለት ነው። እንግዲህ ይህ ሁሉ እንግዲህ በስልክ ነው የምትጠቀመው ወይ ደግሞ በሰከንዶች ውስጥ ነገሮችን ጉዳይን ትጨርሳለን ማለት ነው በባንክ አይዲ ውስጥ እና ወረቀትና ቢሮክራሲ ሙሉ በሙሉ ጠፍቷል እዚህ ሀገር በስዊድን ሀገር ማለት ነው። እና አሁን ባንክ አይዲ የሚባለው ከኢትዮጵያ ጋር ከምን ጋር ነው የሚመሳሰለው? ከፋይዳ ኢትዮጵያ ፋይዳ ከምለው ጋር ነው። እና በኢትዮጵያውያን አብዛኛው ህዝብ አገልግሎት ልክ እንደ ቀበሌ መታወቂያ፣ ፓስፖርት እና መንጃ ፍቃድ አሁንም በአካል ቢሮ መሄድን እና ወረቀቶችን ይጠብቃል ማለት ነው። ይሁን እንጂ በሀገሪቱ አሁን ያለው ፋይዳ የተባለም ብሔራዊ የዲጂታል መታወቂያ በከፍተኛ ፍጥነት እየዘረጋች በመሆኑ ወደፊት ወደ ስዊድን አይነት ዘመናዊ አሰራር ለመግባት ትልቅ መሰረት እየጣለች ነው ኢትዮጵያ። እና ፋይዳ ከባንክ አይዲ ጋር ይመሳሰላል ለማለት ፈልጌ ነው። በአብዛኛው አሁን እዚህ ሀገር ባንክ አይዲ ነው የሚጠቀሙት። ማንኛውም ነገር የራስ ጉዳይ መንግስት የወሰነውን ነገር ማንኛውም ነገር በባንክ አይዲ ወደ ሆም ፔጃቸው ሎሰን ኦር ምንድን ይሄ ሎጋ ይሄ ምንድነው ሎሰን ኦር ነው ነው ስዊድን እንግዲህ በእንግሊዝኛ ስሙን ጠፋብኝ። ኤኒዌይ ወደ ባንክ ምናምን ወደ ሆም ፔጅ ለመግባት ባንክ አይዲ ያስፈልጋል ማለት ነው። ሌላው የኢንተርኔት ፍጥነትን ወይም ደግሞ ተደራሽነትን በተመለከተ በኢትዮጵያ እና በስዊድን መሀል ያለው ልዩነት ምንድን ነው? የፍጥነት ንጉስ ትባላለች የስዊድን። ኢንተርኔትን በተመለከተ ስዊድን በዓለም ላይ እጅግ ፈጣን ኢንተርኔት ካላቸው ሀገራት ውስጥ ከአምስቱ ሀገራት አንዷ ናት። 5 ሀገራት ውስጥ ስዊድን አንዷ ናት። እና በመላው ሀገሪቷ ኦልሞስት 95% ከ95% በላይ የፋይበር ወይም ደግሞ የ5G ኢንተርኔት ተደራሽ ሆኗል። እና በጫካ ውስጥም ይሁን በባቡርም ውስጥም ይሁን ያለምንም መቆራረጥ 4K ቪዲዮ ማየት ይቻላል ማለት ነው ስዊድን ሀገር ውስጥ። እና ከኢትዮጵያ ጋር ስነጻጸር ኢትዮጵያ በኢንተርኔት ማለትም በኢትዮ ቴሌኮም እና በሳፋሪኮም አማካይነት 4G እና በሰፊ እየተስፋፋ ይገኛል ማለት ነው 4G እና በአዲስ አበባ ውስጥ በእርግጥም አለ 5G ምናልባት ከትላልቅ ከተማዎች ዋናና ከተማዎች ተጀምሮ ሊሆን ይችላል 5G እና ፍተሻ ምናምን አሁን ተጀምሯል። አዲስ አበባ ውስጥም በአንዳንድ ከተማዎች እንደዛ ፍተሻ የተጀመረ ይመስለኛል። እዚህ ሀገር ግን ኦልሞስት 5G ተዳርሷል ለማለት ይቻላል። በኢትዮጵያ ውስጥ ግን አሁንም ፍጥነቱ ከስዊድን አንጻር ዝቅተኛ ነው ለማለት ይቻላል። አልፎ አልፎ የመቆራረጥ እና የዋጋ ውድነት ችግሮችም አይዶን ነው እንግዲህ የዋጋ ውድነት እንኳን ያለ አይመስለኝም። እናንተ ናቸው የምታውቁት ኢትዮጵያ ያላችሁት። ከስዊድን አንጻር ስታይ ምናልባት ዋጋው ርካሽ ሊሆን ይችላል፣ ለነዋሪው ግን ምናልባት ውድ ሊሆን ይችላል። ከኬንያዎቹ ጋር ስነጻጸርም የኢትዮጵያ ርካሽ ይመስለኛል። እና ከአንጻራዊ አንጻር ስታይ እኔ ውድም አይመስለኝም። ምናልባት ለአንዳንዱ ነዋሪ አይዶን ነው እንግዲህ ውድ ሊሆንበት ይችላል። እና በአራተኛ ደረጃ ደግሞ የትራንስፖርት ቴክኖሎጂን እንመለከታለን። ከኢትዮጵያ ጋር የሚያለያያቸው ስዊድን ኢሞቢሊቲ የሚል ወይም ደግሞ በስዊድን ሀገር አብዛኛዎቹ የከተማ አውቶቡሶች፣ ታክሲዎች፣ የግል መኪናዎች የኤሌክትሪክ ወይም ደግሞ ኤሌክትሪክ ቫይክልስ ይጠቀማሉ ማለት ነው። እና በየመንገዱ ደግሞ የመኪና ቻርጅ ማድረጊያ ጣቢያዎች አሉ። አልፎ አልፎም ደግሞ ራሳቸውን በራሳቸው የሚያሽከረክሩ ድራይቭለስ አውቶቡሶች በሙከራ ላይ ይገኛሉ። እንግዲህ ያለ ሰው ማለት ነው። እሱ ሙከራ ላይ እየተደረገ ነው ያለው። ኢትዮጵያ ውስጥ ግን ያው በጣም የሚገርመው ኢትዮጵያ ውስጥ የነዳጅ መኪናዎችን ወደ ሀገር ውስጥ ማስገባት
በመከልከል ከአፍሪካ ቀዳሚ ሀገር ሆናለች እና የኤሌክትሪክ መኪናዎችን ተጠቃሚ ለመሆን እየተጓዘች ያለች ሀገር ናት ማለት ነው። ይሁን እንጂ የቻርጅ ማድረጊያ ጣቢያዎች ማነስ ይታያል። ምናልባትም የጥገና ባለሙያዎች እጥረትም አሁንም እንደ ትልቁ የቴክኖሎጂ ክፍተት ልታይ ይቻላል ኢትዮጵያ ውስጥ እና ይህን የማቀርብላቸው ምንድን ነው? ኢትዮጵያ መንገዱን ይዛለች ማለት ነው። ዩሮፕ እንትን እንደማለት አቅጣጫውን ይዛለች። በቃ አሁን እየገፋች ነው ያለችው። አሁን የዛሬ 200 ወይ 100 ዓመት ጀምሮ ሀገራቸውን ከገነቡት ኤሮፓውያን ወይም ስዊድን አሁን ከቅርብ ዓመታት ጊዜ ወዲህ ወደዛ ለመድረስ በጣም በፍጥነት ሁኔታ እያደገች ነው ያለችው ኢትዮጵያ። አቅጣጫውን ይዛለች፣ ፍጥነቱም እንደዛ ነው። እዚህ ላይ ምንድነው ልዩነቱ? እነኚህ 200 ዓመት 100 ዓመት ምናምን የቆዩት አንዳንድ ነገሮችን ለማሻሻል ብዙ ጊዜ ይፈጅባቸዋል። የኢትዮጵያ ግን ኮፒ አድርጋ ወዲያውኑ በፍጥነት እየተፈናጠረች ያለችው እና በቅርብ ጊዜ የግድ ኢትዮጵያ ሀገር 200 ዓመት ስለፈጃባት ኢትዮጵያ ምን ያን ያክል ይፈጃባታል ማለት አይደለም። በጣም በፍጥነት ነው እያደገች ያለችው እና በ10 በ20 ዓመት ውስጥ ልትደርስ ትችላለች። እና ይህም በብዙ መንገድ ማየት ይቻላል። አሁን ለምሳሌ ፍጥነቱን አሁን ይገርመኛል። እዚህ ሀገር አሁን አንድ ትንሽ ኪሎ ሜትር ለመስራት 1 ዓመት ምናምን ነው የሚፈጅባቸው። ኢትዮጵያ ውስጥ ግን በወር ውስጥ ነው የሚያልቀው። ቤቶቹ እነኛ ትላልቆቹ ምናምን ኮሪደሮቹ ፍጥነቱ በጣም ይገርማል። በጣም ሰማይና ምድር በቃ ከኢሮፕ ወይም ደግሞ ስዊድን ሀገር ካሉት እና አምቢሽን ወይም ደግሞ ትልቅ ፍላጎት ጉጉት ስላለ 24 ሰዓት ስለሚሰሩ እንደ ጃፓኖች ጃፓን ይባላል። አሁን ኢትዮጵያ ልትሆን ነው በቃ ጃፓን፣ የአፍሪካ ጃፓን በጣም በፍጥነት እያደገች ያለች ሀገር ናት። መንገዱን ደግሞ ይዛለች፣ አቅጣጫውን ተከትላ እየሄደች ነው ኢትዮጵያ እና ያ የሚያኮራ ነው። የግድ አሁን በአንድ ቀን የሚሆን ነገር የለም። አሁን እንደ ምሳሌ መናገር የሚቻለው አዲስ አበባ ራሱ ኮሪደሯ ከዩሮፕ ዋና ዋና ከተማዎች ሁሉ የተሻለች ናት ማለት ይቻላል። በኮሪደሩ ብቻ ቃማ ወስደን ካነጻጸር ግን ሌሎችን እንደ መርካቶን ቦሌም ከሌሎችን ስናነጻጽር ግን ከአፍሪካም ወደ 10ኛ ደረጃ ልትሆን ትችላለች። ግን አሁን በፍጥነት እያደገች ነው። አሁን መርካቶ ማፍረስን ጀምሯል። ሌሎችንም እነዛ አካባቢዎችን በፍጥነት ከሁለት እስከ 2 ዓመት ምናልባት ሁሉንም ታዳርስ ሊሆን ይችላል አዲስ አበባ፣ ሌሎችም የክልል ከተማዎችም እንደዛ እና እንደዛ አይነት በፍጥነት እያደገች ያለች ሀገር ናት ኢትዮጵያ። መንገዱን አቅጣጫውን ይዛለች። አሁን ከኤርትራ ጋር ስናነጻጽር ኢትዮጵያ ኤርትራ እስካሁን ድረስ አቅጣጫውን አልያዘችም፣ መንገዱን አላገኘችም። ልክ ጣሊያን የሰራውት ቤቶች ውስጥ ነው እስካሁን ድረስ እየኖረ ያለት። ያንን ጣሊያን ወይም ደግሞ ደርግም ይሆን ኃይለሥላሴ የሰሩት ቤቶች ባይኖሩ ኖሮ እስካሁን ሳር ቤት ውስጥ ይኖሩ ነበር ማለት ነው አስመራ። እና አቅጣጫ ቤት እንኳን መገንባት እንደዛ የግድ አስተዋይና አዋቂ ጥበበኛ መሪ ያስፈልጋል። ያ ደግሞ ጥበብ እውቀት የሚገኘው ከእግዚአብሔር ነው። የሰለሞን ጥበብን የሰጠው እግዚአብሔር ነው እና አሁን መሪዎች ያን ኢትዮጵያ እንደዛ ይመስለኛል። የሰለሞን ጥበብ እግዚአብሔር የሰጣቸው ይመስለኛል። እና አብይና አዳነችን በጣም በፍጥነት እያደገው ነው ያሉ። ሌሎቹ ግን የርኩስ መንፈስ ጥበብ ያላቸው ህዝብን የሚያጨራርሱ ምናምን እንትን የሚያደርጉት ሀሳብ ዝም ብሎ የሚናገሩት እና ጥሩ ያልሆነ ነገር በብልጽግና ውስጥም እንዳሉ ያንን መዘንጋት አያስፈልግም። ግን እግዚአብሔር መንፈስ ያደረባቸው በጣም በፍጥነት እያሳደጉ ነው ያሉት ለማለት ይቻላል። እንደ ምሳሌም ጠቅሻያቸዋለሁ አዳነች አብይ ማለት ነው። በሌላውን የክልሉ ፕሬዚደንት የኦሮሚያ ክልል ብንወስድ ከብልጽግና ጋር አብሮ የሚሄድ አይመስለኝም። አብዲሳ የሚባለው አማራን እንትን የህዝብ ሙሉ ብሔር ማጣራት አለበት የምለውን ሀሳብ ለመስጠት ፈልጋለሁ። ብልጽግና እና ሌላው 5ኛ ደረጃ ላይ የትምህርት አሰጣጥ ቴክኖሎጂን በተመለከተ ልዩነቱ አለ። አሁን የትምህርት አሰጣጥ ላይ እያንዳንዱ ተማሪ በስዊድን ሀገር ከመጀመሪያው ክፍል አንስቶ 1ኛ ክፍል በቃ ፊደል ከቆጠረበት ጊዜ አንስቶ
ነፃ ላፕቶፕ ይሰጠዋል ማለት ነው። አይፖድ፣ አይፓድ ይሰጠዋል እና የቤት ስራ፣ ፈተና፣ የመማሪያ መጽሐፍት ሙሉ በቃ በዚህ እንትን የሚያካሂደው እቤትም ሆኖ ምናምን በቃ እና ቴክኖሎጂ እንደዛ ነው። በእርግጥ ኢትዮጵያ ውስጥም እ፣ የመማር ማስተማር ሂደቱ 90% በጥቁር ሰሌዳ በደብተር እና በታተሙ መጽሐፍት ላይ የተመሰረተ ነው። ዲጂታል ትምህርት በግል ትምህርት ቤቶች እና በተወሰኑ ዩኒቨርሲቲዎች ብቻ የተወሰነ ነው እና እ፣ አሁን ልዩነቱ በእርግጥ ገና ብዙ ይቀረናል። ኢትዮጵያ ውስጥ አሁን ጅማሮ ግን ያስደስታል። አሁን ለምሳሌ ምግብ ምንድን ነው የሚባለው ይሄ እ፣ አዛውንት አሮጊቶች ምግብ ተማሪዎችን መመገብ ምናምን እንደዛ አገር ቤት ተጀምሯል። እ፣ እዚህ ሀገር ግን ተማሪ ምግብ እዚህ ሀገር እኔ ራሴ ዛሬ 35 ዓመት ሲመጣ ሁሉ አለ ተማሪ ሃይ ስኩል ምግብ ነፃ ነው። እኔ ከመጣሁት ጀምሮ ሳይሆን ከዛ በፊት የዛሬ 70 ዓመትም ሊሆን ይችላል፣ ብዙ ዓመት ሊሆን ይችላል። ታሪኩ እንግዲህ ካገኘ ለወደፊቱ አቀርብላቸዋለሁ። ግን ነፃ ነው። ዩኒቨርሲቲ ሲገባ ወይም ደግሞ ኮሌጅ ሲገባ ግን ከሲኤስኤን ወይም ደግሞ በገንዘብ ተበድሮ ነው። አሁን ዩኒቨርሲቲ ምናምን የተማርኩት ተበድሬ ነው የተማርኩት እና ዕዳው በጣም ቀላል ነው። ስትጨርሱ ስራ ካላገኛችሁ በጣም 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 ከባድ ፈተና ነው። ያው ወደ ሶሻል ዌልፌር መግባት ይመጣል ማለት ነው። ቀላል አይደለም። ስራ ለማግኘት ደግሞ አንድ ሰው ትምህርት ከጨረሰ ወዲያው ስራ የማግኘት እድሉ በጣም ጠባብ ነው። የስራ ልምድ ይጠይቃሉ። ዩኒቨርሲቲ ከጨረሰ ዶክተር ከሆነ በኋላ እንደዚህ አይነት ነገር ስላለ አንድ ሰው ዝም ብሎ ትምህርቱ ላይ ካተኮረና ስራ በየመሃሉ ካልሰራ ልምድ ከሌለው በጣም አስቸጋሪ ነው። እድሉ ያው ወደ ሶሻል ዌልፌር መግባቱ ነው። ግን ያው እንዳልኳቸው 16 ዶክተር የሚያገኘውን አንድ ሶሻል ዌልፌር እዚህ ሀገር ያገኛል። ያን ያክል ለምግብ፣ ለልብስ፣ ለቤት ክራይ ምናምን ሁሉ በቃ የተሟላ አሟልተው ማለት ነው። ምንም የሚቸገርበት እንትን የለም እና ቴክኖሎጂን በተመለከተ ለዛሬ ያቀረብኩላችሁ ይሄንን ይመስላል። እንግዲህ ከዚህ ቀጥሎ ያሉትን ደግሞ የባህል ልዩነቶችንም አንዳንድ ነገሮችንም እንትን ኢንፎርሜሽን እንትን ለማቅረብ ሞክራለኝ እና ይሄ ሚዲያ ኢካፍ ሚዲያ ይባላል። ኢትዮጵያ ኖሌጅ ኤንድ ፋክትስ ሚዲያ ነው። ወይም ደግሞ የኢትዮጵያውያን በእውቀትና በእውነት ላይ የተመሰረተ ሚዲያ ስለሆነ ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። ታንኪዩ ስላዳመጣችሁን ባይ